የምስር ቲዩብ ቻናል ተከታዮቼ እንዴት አላችሁ? እኔ በጣም ደህና ነኝ። ቻናሌን እንግዲህ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ የቻናሌ ቤተሰብ ሆኑ ላለሁኝ። ይህ ቪዲዮ ለሌሎች እንዲደርስ ሰብስክራይብ በማድረግ አዳርሱ እያልኩኝ ለዛሬ ይዤላችሁ የመጣው ፕሮግራሜ የህፃናት ቤቢ ኦይል እና ወይም ደግሞ የቫዝሊን አንድ ላይ ሲደባለቅ የሚሰጠውን ጥቅም ለቆዳችንን ይዤላችሁ መጥቻለሁ። እስከ ፕሮግራም ፍጻሜ ድረስ እንግዲህ አብራችሁን ቆዩ። ቤቢ ኦይል እና ቫዝሊን ወይም ፔትሮሊየም ጄሊ ሁለቱም ከፔትሮሊየም የሚመነጩ ኃይለኛ ኦክሌተሮች ናቸው። ሲዋሃዱ በቆዳ ውስጥ እርጥበትን የሚቆልፈውን እጅግ በጣም ፈሳሽ መከላከያን ይፈጥራሉ። ይህ ድብልቅ በዋናነት የሚያገለግለው ከፍተኛ ድርቀትን ለመፈወስ እንዲሁም ደግሞ የተለያዩ ቁስሎችን ለመከላከልና እንደ ተረከዝ ያሉና ሻካራ ቦታዎችን ለማለስለስ የሚጠቅም ነው ማለት ነው። እነኚህ ሁለቱ ውህዶች ቁልፍ የሆነ ልዩነቶችና ውህዶች ያሉት ሲሆን ይህ የቤቢ ኦይል በቀላሉ በማዕድን ኦይሉ ወይም ደግሞ ይሰራጫል። ያለውን እርጥበት የያዘው እና በመጠኑ ቢሆንም ቀስ ብሎ የሚወስድ ሲሆን ገላውን ከመታጠቡ በኋላ በቀጥታ ወደ እርጥብ ቆዳው ላይ ሲተገብሩ በተሻለ ሁኔታ የመስራት አቅሙ ከፍተኛ ነው ማለት ነው። ቫዝሊንን ደግሞ ስንወስደው ወይም ፔትሮሊየም ጄሊን ስንወስደው ወፍራም ከፊል ጠንካራ አጠር ብሎ በቆዳችን ውስጥ ትልቅ ቁልፍ ጥቅምን በመስጠት የሚያበሳጭ ነገሮችን በመዝጋትና የውሃ ብክነትን ለመከላከል በጣም ውጤታማ ነው። እርጥበትን አይጨምርም። እንዲሁም ደግሞ ነገር ግን በእሱ ስር ያለውን ነገር በትክክል በመዝጋት ማለት ነው ትልቅ ቁልፍ የሆነ ጥቅምን ይሰጣቸዋል። ድብልቁ እንግዲህ እነሱን በማጣመር ስትደባልቁት ለስላሳ በቀላሉ ለመሰራጨት ቀላል የሆነ እንዲሁም ደግሞ ጥሩ የቆዳ እርጥበትን ይፈጥራል ማለት ነው። ይህም ለደረቀ ቆዳ ለረጅም ጊዜ የሚቆይ እርጥበትን ይሰጣል። የተለመዱ እንግዲህ አጠቃቀሞችን በመጠቀም ትልቅ እርጥበትን ማግኘት ትችላላችሁ። በእጆቹ በእግሮቹና በተለያዩ ከባድ ድርቀት በተሰማችሁ ቦታ ላይ የተሰነጠቀ ቆዳ ለማከም በጣም ጥሩ ነው ማለት ነው። የሁለቱ ድብልቅ መበሳጨትን መከላከል እንዲሁም ደግሞ የተለያዩ ቦታዎችን የተለያዩ ቁስል ያለባትን ቦታ በማመልከት ይዋጋላችኋል የሁለቱ ድብልቅ ማለት ነው። አንዳንዶቹ ለቆዳ እንክብካቤ በጣም ቀላል ሽፋን ይጠቀማሉ። ምንም እንኳን ለብጉር ተጋላጭ ለሆኑ ቆዳዎች በጣም ከባድ ሊሆን ይችላል። ይህም ደግሞ ብጉር እነዚህ ንጥረ ነገሮችን ከባድ እንቅፋት ስለሚፈጥሩ ቆሻሻን በማጥመድ ቀዳዳዎችን ሊዘጉ ይችላሉ። ቅባት ወይም ብጉር የተጋለጠ ቆዳ ካለ ወይም ካለች በአጠቃላይ ይህን ድብልቅ በፊቱ ላይ ከመጠቀም መቆጠብ ይመከራል። ይህ በንጽህና ጉድለቱ ስንመለከት ሁለቱም በጣም የነጠሩና በአጠቃላይ ሃይፖ አለርጂኒክ እና ለስሜታዊ ቆዳዎች ደህና እንደሆኑ ይቆጠራል ማለት ነው። ይህ የሁለቱ ጥምረት ለመጠቀም ፍላጎት ካላችሁ የትኛውን የቆዳ ችግር ለመፍታት እየሞከራችሁ ነው? በየትኛው የሰውነት ክፍል ላይ ሊጠቀሙት ይፈልጋሉ? በጣም ጥሩን የመተግበሪያ ዘዴ እንዲያውቁ ወይም አማራጮችን እንዲጠቀሙ ይህንን በጣም አስተውላችሁ ማየት ይጠበቅባቸዋል። ቤቢ ኦይል እና ቫዝሊን እንግዲህ ምርጡ ምርጫችሁ ልታደርጉት ትችላላችሁ። አብዛኞቹ እንግዲህ የታወቁ የቤቢ ኦይሎች ፔትሮሊየም የተገኙ የማዕድን ኦይሎች ናቸው። ምንም እንኳን ከኮኮናት ወይም ከአልመንድ ኦይል የተሰሩ እጽዋት ላይ የተመሰረቱ አማራጮች አሁን በብዛት ይገኛሉ ማለት ነው። ስለዚህ የቤቢ ኦይል እና ፔትሮሊየም ጄሊ የቅባት የቆዳ አይነቶች የተለያዩ ስብራትን ሊያባባሱ የሚችሉ በቅባት ወይም ለብጉር ተጋላጭ ለሆኑ ቆዳዎች ተስማሚ ላይሆኑ ይችላሉ። ይህም እንግዲህ በአብዛኛው በተለያዩ ሐኪሞች የሚመከር ነው ማለት ነው። ይህም ቫዝሊን በፊቱ ላይ መጠቀም ጥቅሞቹና ስጋቱንም እንግዲህ ታውቁታላችሁ። ቫዝሊን እርጥበትን ወደ ቆዳ ለመዝጋት የሚረዳ ቢሆንም አንዳንድ እንግዲህ ባለሙያዎች ግን በኦይሉና በቆሻሻ ውስጥ ወጥመድ ወይም ደግሞ የተለያዩ ችግሮች ሊገቡ እንደሚችሉ ስለሚጠቁሙ ይህንን በአብዛኛዎቹ ባትጠቀሙት ይመከራል ማለት ነው። ስለዚህ
የሁለቱ ድብልቅ ግን ለቆዳችሁ በጣም ተስማሚ ስለሆነ ቤቢ ኦይል እና ቫዝሊን ፔትሮሊየም ጄሊ ማለት ነው የሁለቱን ደባልቃችሁ ስትጠቀሙ ግን ለቆዳችሁ በጣም ጥሩ ውጤትን ታገኛላችሁ። ውድ የቻናሌ ቤተሰቦች እስኪ የሁለቱን ጥምረት አንድ ላይ በማዋሃድ ተጠቀሙና የምታገኙትን ለውጥ ታዩታላችሁ። የተለያዩ ሀሳብ አስተያየት ካላችሁ በኮሜንት ላይ ማስቀመጥ ትችላላችሁ። እንግዲህ ይሄን ቪዲዮ ስለሚጠቅም ለሌሎችም ሰብስክራይብ ሼር በማድረግ አዳርሱ እያልኩኝ ለዛሬ ይሄን ይመስላል። በቀጣይ ደግሞ ቤቢ ኦይል እና ቫዝሊን ለፀጉር የሚሰጡን ትልቅ ጥቅም ይዤላችሁ እመጣለሁ በሌላ ቪዲዮ ማለት ነው። ለዛሬ በዚሁ አበቃለሁ። ሰላም ሁኑልኝ።